ሁለት የተስፋ መንገዶች። የትኛው ያዋጣል? ተስፋ የሰው ልጅ የመኖሩ ምስጢር ነው። ነገር ግን ብዙዎቻችን የምንሳሳተው ምን ላይ ተስፋ እንደምናደርግ ስናጣ ነው። ዛሬ ሁለት አይነት ተስፋዎችን እናያለን። አንዱ ይገድላል፣ አንዱ ግን ያድናል። አንደኛ ጎጂ ተስፋ፣ በሰውና በምድር ላይ መታመን። ብዙዎቻችን ተስፋችንን የምናደርገው በሰው፣ በገንዘብ ወይም በራሳችን ችሎታ ላይ ነው። መጽሐፍ ቅዱስ ግን እንዲህ ይላል፣ በመኳንንት አትታመኑ፣ በማያድኑ በሰው ልጆችም አትታመኑ። መዝሙር 146:3። ጉዳቱ በሰው ላይ ተስፋ ስታደርግ ያ ሰው ሲከዳ አብረህ ትሰብራለህ። በገንዘብ ስትታመን ገንዘቡ ሲያልቅ ተስፋ ትቆርጣለህ። ይህ የአሸዋ ቤት ላይ እንደተሰራ ነው። ተስፋ ሲመጣ ይፈራርሳል። ሁለተኛ አዋጭ ተስፋ ሆሊ ሆፕ፣ በእግዚአብሔር ላይ መታመን። ሁለተኛ ተስፋ ማለት ሁኔታዎች ተስፋ በሚያስቆርጡት ሰዓት እግዚአብሔርን ማመን ነው። ታሪካዊ ምሳሌ አብርሃም። ቅዱስ ጳውሎስ ስለ አብርሃም ሲናገር የብዙ አሕዛብ አባት እንዲሆን ተስፋ ባልሆነው ነገር በተስፋ አመነ ይላል። ሮሜ 4:18። መውለድ በማይችልበት እርጅና ተስፋው ግን ፈጣሪው ላይ ነበረ። ቅዱስ ዳዊት በሳኦል ሲሳደድ በበረሃ ሲንከራተት ተስፋ አልቆረጠም ነበር። ነፍሴ ሆይ ለምን ታዝኛለሽ? ለምን ስታወቂያለሽ? በእግዚአብሔር ታመኚ፣ ተስፋ አድርጊ እያለ ራሱን ይመክር ነበር። መዝሙር 42:5። ተስፋ መቁረጥ የሰይጣን የመጨረሻ መሳሪያ። ወንድሞቼ፣ ሰይጣን ኃጢአት እንድትሰራ ብቻ አይደለም የሚፈልገው። ከኃጢአት በኋላ አትማርም፣ አትረባም፣ አበቃችልህ ብለህ ተስፋ እንድትቆርጥ ነው የሚፈልገው። የይሁዳና የጴጥሮስ ልዩነት። ሁለቱም በድለዋል። ጴጥሮስ ክርስቶስን ክዷል፣ ይሁዳ ደግሞ አሳልፎ ሰጥቶታል። ልዩነታቸው ግን ተስፋ ነው። ጴጥሮስ ተስፋ ስላደረገ በንስሐ ተመለሰ። ይሁዳ ግን ተስፋ በመቁረጡ ራሱን አጠፋ። ተስፋ መቁረጥ ከሰራው ኃጢአት በላይ ይገድልሃል። ተስፋ እንዴት ይገነባል? ተስፋ በዝምታ አይመጣም፣ በተጋድሎ ነው የሚመጣው። አንደኛ ትዕግስት፣ እግዚአብሔር እሺ እስኪልህ ድረስ መታገስ። ሁለተኛ ቅዱሳን አባቶች ምን ይላሉ ብሎ ማየት። ተስፋ የነፍስ መልህቅ ናት ይላሉ። ማዕበል በሚመታ ጊዜ ነፍስህ እንዳትናወጥ የምትይዝ ተስፋ ናት። ሶስተኛ ታሪካዊ ምሳሌ አቡነ ሳሙኤል ዘዋልድባ የመሳሰሉ ታላላቅ ተጋድሎ። በተጋድሎ ውስጥ ሳሉ ብዙ ፈተና ደርሶባቸዋል። ነገር ግን እግዚአብሔር ተስፋ የሚያደርጉ አያፍሩም የሚለውን ቃል ይዘው ጸኑ። ዛሬም ድረስ የእርሳቸው ጸሎት ለብዙዎች ተስፋ ነው። ዛሬ ምናልባት ተስፋዬ ተሟጧል የምትል ትሆን ይሆናል። ስራ አጥተህ፣ በፍቅር ተጎድተህ ወይም በሱስ ተሸንፈህ ይሆናል። ነገር ግን አንድ ነገር ልንገርህ፣ እግዚአብሔር የጀመረው ሳይሆን የጨረሰውን ነው የሚያየው። ዛሬ ተስፋን ከሰው ላይ አንሳና ሰማይ ላይ አድርግ። መጽሐፍ እንደሚል እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ኢሳይያስ 40:31። በኮሜንት ላይ ተስፋዬ እግዚአብሔር ነው ብለህ ጻፍ። ይህ ቪዲዮ ተስፋ ለቆረጠ ጓደኛ ላክለት። አንተ የአብርሃም ልጅ ነህ። ጨለማው አያሸንፍህ።